ዛሬ የምናየው የክሪፕቶን ኢንቨስትመንት በኢትዮጵያ ብር ነው። አንበዲ ከኢትዮጵያ በ100 ብር ኢንቨስትመንት ቢትኮይን ገዝቶ ነበር እንበልና በ2010 የነሱ ማለት 2002 የኛ እንደማለት ነው። 16 ዓመት ማለት ነው። የዛሬ 16 ዓመት እንግዲህ በ2002 የኢትዮጵያን ብር 100 ብር ጥር ላይ ኢኒሻል ኢንቨስትመንቱ 100 ብር ቢሆን ኤክስቼንጅ ሬቱ ወደ ዶላር ስንቀይረው የዛኔ $1 ወደ ብር ስንቀይረው የዛ ጊዜ በዛ ዘመን ማለት ነው የኢትዮጵያን ብር 14 ብር ነበር $1 የሚመነዘረው። ቲንክ አድርጎ እንግዲህ ዛሬ ደግሞ የሚቀጥሉትን አመታቶች ስንሄድ በዚሁ መልክ አትራፊነታችንን እንድናየው ይሄንን ኮምፓሪዥን ፕሮፊት ሰርች ያመጣውላችሁ ለዚህ ነው። አንድ ወጣት የ100 ብር ቢትኮይን ቢገዛ ብዬ ነው መሰራላችሁ። ስለዚህ የመጀመሪያው የገንዘብ ኤክስቼንጅ ሬቱ ስንት ነው? $1 14 ብር ሲባዛ እንግዲህ አስቡት ስንት ይገዛል? 100 ብሩ ስንት ይገዛል? $7.14 ይገዛል ማለት ነው። በ$7.14 ቢትኮይን መግዛት እና ኢንቨስት ማድረግ ፈለገ ይሄ ልጅ። ኢትዮጵያዊ ስንት ብር አለው? 100 ብር። 100 ብር በዶላር ስንት ነው? 7.14 7.14 ሲባዛ በ0.03 ቢትኮይን ሊገዛ ነው። ይሄ ስንት ይገዛል? 2380 ቢትኮይን ይገዛል። መቼ ገዛ? 2002 ላይ። ዛሬ ስንት ነው? አሁን የቢትኮይንን እድገት ልናይ ነው። ዛሬ በጣም በርካታ ሀገራቶች ቢትኮይን አላቸው። በጣም ትልልቅ ካምፓኒዎች ቢትኮይን አላቸው። ሊያድግ እንደሚችል ተአማኒ ተደርጎ በጣም አክቲቭ የሆነ አንድ ኢትዮጵያዊ 100 ብር ኢንቨስት አድርጎ ነበር ብለን አስዩም ልናደርግ ነው። 2010 እስከ 2012 $10 በታች ነበረ ቢትኮይን። ከፍ ዝቅ ይላል፣ ቮላታይል ነው። ከቀጠለ አስቀምጦታል ብለን እንሰብ። 2013 ላይ ቡልራን የሚባለው የቢትኮይን ቡልራን የሚባለው እንግዲህ ቢትኮይን አንድ ጊዜ ኤክስትሪምሊ የሚወጣበትና በአብዛኛው ወደ ኮሚኒቲው ትኩረት አግኝቶ ገዢዎች የበረከቱበት እንደማለት ነው። ቢትኮይን ቡልራን አደረገ ብለን የምንየው ሞር ፐርቸዘር ወይ ገዢዎች ወይ ኢንቨስተሮች ወደ ቢትኮይን ገንዘባቸውን አስገቡ ማለት ነው። ስለዚህ ባንዴ ወደ ሄደ ቢትኮይን ሹት አፕ አድርጎ $13 ወደ $1000 ሄደ። እንግዲህ ሉክ ይሄ ኢትዮጵያዊ ስንት አለው ብለናል? 2380 ሲባዛ በ1000 ሚሊዮን ገባ። ስንት ገባ? 2.3 ሚሊዮን ዩኤስ ዶላር አገኘ ማለት ነው። በዚህ ትርፍ መሸጥ አልፈለገም ቢትኮይኑን ብለን እንሰብና ቀጣዮቹን አመታቶች ደግሞ በምን ያክል ገንዘቦች ሊኖሩት እንደሚችሉ እንይ። 2014 እና 2016 ክሪፕቶ ምን አደረገ? ክሪፕቶ ዊንተር ማለት በጣም ዝቅተኛ የሆነ ገንዘብ የተመዘገበበት ማለት ነው። ሎስት ሰብስታንሻል የሆነ ፖርሽኑ ቫልዩን በጣም አጣ ማለት ነው። ሪስኩ ከፍተኛ ሆነ። አሴቱ ራሱ በዛ ልክ ወረደ ነው። አሁን ይሄንንም አለፈ። እንግዲህ በቢዝነስ ህይወት ላይ ከፍ ዝቆች ይኖራሉ። በየትኛውም ህይወት ከፍ ዝቆች ይኖራሉ። ቢትኮይን ያንን ህይወት ሲያሳልፍ ይሄም ኢትዮጵያዊ አልፎል ብለን እንሰብና ቀጣሌቱ ላይ ቢትኮይኑን አስቀምጧል። ስቲል ነው፣ አልሸጠም፣ አልቀየርም፣ ኮንቨርሽን አልሰራም። 2017 እና 2021 ድረስ ከ2017 እስከ 2021 አደረሰው። 2021 ላይ ኤክስፕሎሲቭ የሆነ ግሮዝ ያጋጥመዋል። 20,000 ገባ። ሉክ ባንዴ ይሄ ሰው ከ4 ዓመት ትግስት በኋላ ስንት ገባ? 2380 ምን አለ ቢትኮይን አለው። ሲባዛ በ20,000 አብዙት። ሉክ $47.6 ሚሊዮን ገባ ማለት ነው። ይሄ የ100 ብር ኢንቨስትመንት ያደረገ ሰው አሁንም ይሄን ነገር ታግሷል። በኢትዮጵያ ስንት ብር ኖረው ማለት ነው? 1.2 ቢሊዮን ብር። እንግዲህ ይህንንም አለፈ 2021 ዘን 2025 ላይ ከ4 ዓመት በኋላ ያለውን ፕሮጀክሽን እና ሪሉን ምን ያክል እንግዲህ 2025 እኛ ያለንበት ዘመን ነው አይደል? አንድ ኢትዮጵያዊ በሰዓቱ ይህንን ኢንቨስት አድርጎ ብር ይዞ በነበር
ዛሬ ምን ያክል ብር በኢትዮጵያ ይኖረው ነበረ? በዶላር ምን ያክል ይኖረው ነበር? የትኛውን ነገር ምድር ላይ ያለውን ነገር ምን ያክል አክሰስ ማድረግ ይችል እንደነበረ የትኛውም ነገር ለሱ አሁን ላይ ክፍት ነበረ። አውሮፓ አላችሁት፣ አረብ ሀገር አላችሁት፣ ኤዥያ አላችሁት፣ የትኛውንም ሀገር በየቀኑ ሄዶ መጎብኘት ይችል ነበር። የነበረው ኢንቨስትመንት ምንድን ነው እንግዲህ መቶ ኢትዮጵያ ብር ነበረ። እንደምታዩት እንግዲህ ምንዛሬውን እያሳያችሁ ነው። 2025 ላይ ቢትኮይን በማይታመን ሁኔታ እጅግ በጣም ውድ የሆነ አንዲት ቢትኮይን 120,000 ዩኤስዲቲ ደርሶ ነበር። 115 116 ሳምቲንግ ሉክ። ይሄ ኢትዮጵያዊ ስንት ነበር ያለው? 2380 ነበር ያለው። ሲባዛ $120,000 ስንት ይመጣ? 285.6 ሚሊዮን ዶላር አለው ማለት ነው። ይሄ ኢንቨስተር 200 ብር የሚለውን ተውትና 60 ብር እንደነበረ እንኳን ከየዛሬ ዓመት ሰኔ ላይ ሽጦታል ብለን ብናስቀምጥ 285.6ን በ60 ብር ቢሸጠው 17.14 ቢሊዮን ብር ነበር። ሚሊዮን አላልኩም፣ ቢሊዮን ብር ነበር። አሁን ላይ ዶላሩ ከጨመረበት በኋላ እንኳን በ200 ብር ቢሸጥ ኦንላይን ስለሆነ አብዛኛው ሽያጭ ይህንን መሸጥ በኢትዮጵያ ብር ቀይሮ መያዝ ፈለገ ብለን ብናስብ ሁሉንም 68 ቢሊዮን ብር አለው ይሄ ልጅ። ቢትኮይን ዓለም ላይ አለ የሚባል የኢንቨስትመንት አማራጭ ነው። ቢትኮይን ቀጣይ እመኑኝ ይሄ ቪዲዮ ካልጠፋ የዛሬ 20 ዓመት ልንገናኝ እንችላለን። የዛሬ 20 ዓመት አብዙትና 1 ቢሊዮን ብር ዛሬ 15 ሚሊዮን ነው አይደል? አንድ ቢትኮይን 15 ሚሊዮን 14 ሚሊዮን ነው። እመኑኝ 1 ቢሊዮን ኢንቨስት አድርጋችሁ 1 ቢትኮይን ላትገዙ ትችላላችሁ። ምክንያቱም ተደራሽነቱ እጅግ በጣም እየሄደ ነው። ህዝቡ እየተቀበለው ነው። ብዙዎቹ አክሰስ እያደረጉት ነው። ዲቴል ያለውን የቢትኮይን ሁኔታ ማወቅ ትችላላችሁ፣ መማር ትችላላችሁ። ስለዚህ በ2025 17 ቢሊዮን ብር 2024 ላይ ይኖረው ነበረ 100 ብር ሰው። በ2025 2010 100 ብር የነበረው ሰውና ቢትኮይን የገዛ ሰው 68 ቢሊዮን ብር በአካውንቱ ላይ ነበረ። ይሄ ደግሞ እንግዲህ ክሪፕቶ ላይ በደንብ መስራት ፈልጋለሁኝ። በስፋት ላይክ ኮሜንት አድርጉት። አሁንም ወጣቶች ፕሊስ ትኩረት ማድረግ ያለባችሁ ኢንተርናሽናል ዓለም አቀፍ የሆኑ አዳዲስ ነገሮች ላይ ትኩረት ማድረግ አለብን። ኤአይ ለሚቀጥሉት ዓመታቶች በጣም በጣም ፈጣን የሆነ የቢዝነስ አማራጭ የሚሆንበት ጊዜ ነው። ክሪፕቶ ዋናው ዓለምን ድራይቭ ያደርገዋል ብዬ የማስበው ነው። ዛን እንግዲህ ቴክኖሎጂ ላይ በጣም ፈጣን መሆን አለብን። በጣም ማሰብ ማንበብ አለባችሁ። ለዛም ነው ክሪፕቶ ቴክ ቲዩብ ላይክ ሰብስክራይብ አድርጉት። የተለያዩ መረጃዎችን ማድረስ እፈልጋለሁኝ። ሼር አድርጉት። ኮሜንት ካላችሁ ኮሜንቱን ለማየትና ለመመለስ እፈልጋለሁ። አመሰግናለሁ።